የሚሰራውና የሚሰርቀው ሰው ቁጥር በሆነ ፐርሰንቴጅ ካለፈ የሚሰርቀው መሸከም የማይችልበት ቦታ ላይ ይደርሳል። ያን ጊዜ ኮላፕስ ያደርጋል ሲስተሙ። ማን የሰራውን ነው የምትሰርቀው? ራሱ ሲስተሙ ራሱን መብላት ይጀምራል። አሁን እሱ ከሰረቀ እሷ ከሰረቀች እኔ ለምን አልሰርቅም ወደሚለው እንዴት ሌባ ይሆናል ሰው የሚለው እየጠፋ መጥቷል። እምነት ያንን መከልከል አቅም አጥቷል አይደል? መማር ያንን መከልከል አቅም አጥቷል። ህግ ያንን መከልከል አቅም ካጣ ማን ነው የሚከለክለው? አክቹአሊ ሰው ያንን ለማድረግ ወረፋ እየጠበቀ ከሆነ it's really dangerous ነው። ስለዚህ የጋራ ህሊናችን እንደገና ከተኛበት ካልነቃ፣ የግል ህሊናችን ካልነቃ፣ ህሊናን መንከባከብና ማሳደግ ደግሞ ኃላፊነት ያለባቸው ወላጆች፣ ትምህርት ቤቶች፣ የእምነት ተቋማት እና የሞራል ተቋማት በአጠቃላይ ይህንን እንደ ቀውስ ካላዩት አንዱ ኩላሊቱ ፌል ያደረገ ሰው ዳያሊሲስ ካላገኘ ይሞታል። አንድ ህሊናው ፌል ያደረገ ሰውም ይሁን ማህበረሰብ ደግሞ ያ ነገር እንደ ኢመርጀንሲ መታየት አለበት።